የምስራች እንኳን ደስ አላችሁ። በማዕዶት ጉዳይ ያለቀሳችሁ፣ የተጨነቃችሁ፣ የጸለያችሁላት፣ የደወላችሁላት፣ የአቅማችሁን ገንዘብ የረዳችሁ በሙሉ እንኳን ደስ ያላችሁ። በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው፣ በጣም ይጎዳል፣ ይሰባብራል። ሰላም ጤና ይስጥልን፣ እንደምን አላችሁ? አሁንም በአዲስ መረጃ ተመልሻለሁ። መጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ለሁሉ እንዲዳረስ ቫይራል እንዲሆን ላይክ በማድረግ ቪዲዮን ጀምሩ። ዛሬ በጣም አንገብጋቢ ስለሆኑ ጉዳዮች እንነጋገራለን። ስለ ማዕዶት ጉዳይ መረጃ አለ፣ እንዲሁም ጃኒ ስለ አዱናይ ያለችው ነገር አለ፣ ሌሎች ነገሮችም ይኖራሉ። ወደ ቪዲዮ። በጭራሽ የኔ ፔን እና የሱ ፔን ጭራሽ አይገናኙም። ከየት የመጣ ንግግር ነው? ራሷን ከአምላኳ ጋር በምን አይነት መንገድ ነው የምታነጻጽረው? በመቦረቂያ እድሜዋ በካንሰር የተሰቃየችው ይህች ልጅ ያለችውን ስሙት። ሁለት የምስራች ነው የምነግራችሁ። አንደኛውና አስደናቂው የምስራች ማዕዶት ለሕክምና ያስፈልጋታል የተባለውን እኛ ዝቅተኛውንም ከፍተኛውንም ጣራ ነግረናችሁ ነበረ። ኢትዮጵያውያን እህታችን ማዕዶት ወደ ህንድ ሀገር ሄዳ ምርመራዋን አድርጋ ቁርጡ እስከሚታወቅ መነሻ የሚያስፈልገን በትንሹ $10,000 ነው። እግዚአብሔር ግን አዲስና ያልተጠበቀ ነገር አድርጓል። ይሄን የምስራች እኔ እንግዲህ ልነግራት ነው። አሁን ወደ ሆስፒታል እየሄድኩ ነው። ግን እሷም ራሷ ቀድማ አውቃው ከሆነ ምንም ማድረግ አልችልም። እንግዲህ እንደሰማችሁት እሺ ያለው ነገር አለ። ማዕዶት ወደ ህንድ ሀገር ሄዳ ህክምና ልታደርግ ነው። ይህም ሁሉ ነገር በቪዲዮ እንዳየነው ሙሉ የህክምና ወጪዋ፣ ሆስፒታሉ የምትታከምበት ሆስፒታል፣ የምታርፍበት ሪዘርቬሽን፣ ቪዛ፣ ሁሉ ነገር ተስተካክሎላታል። ይሄ እንግዲህ ሄዳ ህክምናዋ የምታደርግ ይሆናል ማለት ነው። በጣም የምታሳዝን በጣም ድንቅ የሆነች ልጅ ናት። እቺ እግዚአብሔር ይማራት። እቺ ልጅ ተፈውሳ ድና ቁማ እንደ እድሜዋ ልክ በዚህ እድሜዋ በልጅነት እድሜዋ እንድትቦርቅ ወይ ደግሞ ጤናዋ ተመልሶ እንደማንኛችን እንድትኖር ህልማችን ነው። ሁላችሁም እግዚአብሔር ይማርሽ፣ እግዚአብሔር ያድርፍሽ፣ እግዚአብሔር ያድንሽ ብላችሁ ኮሜንታችሁ አስቀምጡላት ከታች። እግዚአብሔር ይማራት። በጣም ድንቅ ልጅ፣ መልካም ልጅ ናት። እግዚአብሔር ይረዳታል ብለን እናስባለን። እንግዲህ እግዚአብሔር ይሁናት፣ ህክምና ልታደርግ ነው። ሁላችሁም ምኞታችሁን ግለጹላት። በጣም ደስ የሚል ዜና ነው፣ በእውነቱ ደስ ይላል። በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው፣ በጣም ይጎዳል፣ ይሰባብራል። ሌላው ደግሞ ከትናንት በፊት ይመስለኛል፣ አሁን ኦልሞስት ትናንት ጃኒ አምለሰት ሙጬ ጋር ኢንተርቪው አድርጋ ነበረ፣ ማያ ቲቪ ላይ ማለት ነው። በጣም እንደተጎዳችና በአዶናይ ፍቅር እየተቃጠለች እንደሆነ ሰው እንደማይረዳት ስትናገር ነበር። እንግዲህ በጣም የሚያሳዝን ነው። የሶሻል ሚዲያ ፍቅር እንደምታውቁት ነው የታየ። ድሮም እዩኝ የሚለው ነገር በኋላ ደብቁኝ የሚለው ያመጣል እንደሚባል አፍልተው ነበር። እንግዲህ አዶናይ መስሚያው ጥጥ ሆኗል። ለእሷ ደግሞ የተንገበገበች ነው። በፍቅር ተጎድቻለሁ፣ ተቃጥያለሁ፣ ስብርብር አድርጎኛል እያለች ነው። እንግዲህ ምን ይጠበስ፣ ምን እናድርግኛ? መጀመሪያስ ምን አለኛስ? መጀመሪያስ ምን አለ? እንግዲህ በጓዳ አድርጉት፣ ቀስ በሉ ብለን ነበር። አልሰማችሁም? ይኸው እንግዲህ ይኸው ተለያያችሁ። ሰው ያየው የሰው አይን፣ የአበሻ አይን በጣም መጥፎ ነው። አበሻ ያየው ነገር አይረባም። በድብቅ ማድረግ ነው የሚሻል። ምክንያቱም የአበሻ አይን በጣም አደባባይ የወጣ ነገር ችግሩ እንደሚበዛ ግልጽ ነው። እኛም ከዚሁ እንማራለን። ሪሌሽንሽፕ ውስጥ ያላችሁ ሰዎች ሶሻል ሚዲያ ላይ አትውጡ ላለሁኝ። ምክንያቱም ሶሻል ሚዲያ ላይ የወጣ ነገር ሁሉ ነገር አይባረክም። ስለዚህ ሁላችን በቤታችሁ አድርጉ፣ እኛም በቤታችን እናደርጋለን። እናንተ ሀሳብ አስተያየታችሁ አስቀምጡ። ምን ተሰማችሁ? ተግባር ነው የምወደው። የኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽው እና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ከአንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒ የት እንጠብቃት? የልጅ እናት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ፒያኖ የሱ ሙዚቀኛ። በዚህ አጋጣሚ ካየኸው አንተ ለምን የሚያስከብኝ እኔ ምንም አታውቅም ብለህ ጃኒ እግዚአብሔር 15 ቀን ያጠናሁት ባታምኝም የ15 ቀን ልፋት ነው። የ15 ቀን ልፋት በፊት
ፎቶ ወጣ።